ዋትስአፕ ፋሚሊ እንዴት ናችሁ? ሰላም ብለናል። ዛሬ ደግሞ በድጋሚ እንዲሁም ባበደና በቀውጢ ቪዲዮ ተመልሰናል ማለት ነው። አብራችሁን ቆዩ። ሚስተር ሞላ ነኝ። ያዘው ፋሚሊ እንግዲህ እንደምታዩት አሁን የምገኘው ማለት ነው እዚህ ድልድዩ ጋር ነው የምንገኘው። ድልድይ እንግዲህ በምስራቅ አፍሪካ ከኢትዮጵያ አልፎ ከምስራቅ አፍሪካ በጣም ትልቁ የኬብል ድልድይ ነው ተብሎ የሚጠራው ማለት ነው። ይህ ስንት ቢሊዮን ብር እንደፈጀ ወይም ደግሞ ስንት ሚሊዮን ዶላር እንደፈጀ፣ ርዝመቱ ምን ያህል ነው፣ በውስጥ ያሉት ነገሮች ምንድናቸው፣ የእግረኛ የብስክሌት እንደም ያሉት ነገሮች በምን ያህል ርቀት እንዳሉ እናሳያችኋለን ማለት ነው። እያንዳንዱ ስለ ድልድዩ ዲቴል ታሪክ የምናይበት ቪዲዮ ነው ይህ ቪዲዮ የሚሆነው ማለት ነው። ይህን ቪዲዮ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ጀምሩት። ያዘው ፋሚሊ ሚስተር ሞላ ነኝ። እያንዳንዱ ነገር እናያለን ማለት ነው። አብራችሁ ቆዩ። ይህ ማለት እንግዲህ ከመጀመሪያው ከዚህ ከምታዩት አንስቶ ከዚህ በአጠቃላይ እስከ መጨረሻው ድረስ እስከምትሄዱ ድረስ 380 ሜትር ርዝመት ያለው እንዲሁም በስፋት ደግሞ ወደ 48 ሜትር ድረስ ያለው ለሁለት አባይ ቆርጦት ይሄዳል። እዚህን ለማገናኘት ደግሞ የተለያዩ ደረቅ ጭነቶች ከመተማ ከሁመራ እንዲሁም ከተለያዩ የሀገሪቱ ክፍሎች በሚመጡበት ጊዜ ያ የበፊቱ አሮጌው ድልድይ መያዝ አልቻለም። እሱን ለማድረግ በጣም ዘመናዊ በቻይና ኢንቨስትመንት ኩባንያ የተሰራ በጣም ዘመናዊ ኬብል ድልድይ ነው የምታገኙት እዚህ ጋር ማለት ነው። የሚገርመው ነገር እነዚህ ላይቶች ማታ ይበራሉ ማለት ነው። ማታ ላይት አላቸው ይበራሉ። እንዴት አባይ በምን መልኩ ቆርጦት ይሄዳል የሚለውን ነገር በስር ገብቼ ደግሞ አሳያችኋለሁ ማለት ነው። በዚህ አካባቢ ስትመጡ በታች በኩል እዛ ጋር ከተማውን እንደሚታያችኋል። እዛ ማዶ ላይ ሆናችሁ በዚህ ደግሞ መኖሪያ ቤቶች አሉ። ቤተክርስቲያኑን የጸሎት ቤት በዚህ መንገድ አለ። በታች ደግሞ ምን ያህል ርዝመት አለው እንዴት ነው የሚሆነው የሚለውን ነገር ደግሞ አሳያችኋለሁ። ከላይ ነው ከታች ደግሞ የስር መሰረቱን እንዴት ነው ቤዝመንቱን የሰሩት የሚለውን አብራችሁ አሳያችኋለሁ ማለት ነው። ይሄ መሰለ ቪዲዮ እኮ የምር እንደዚህ አይነት ቦታዎችን እያሳዩዋችሁ በቃ ላይክ፣ ሰብስክራይብ፣ ሼር አድርጉ አትሊስት ማለት ነው። እና ደግሞ በቃ ሲጀመር እናንተ የኔ ተመልካቾች አምርባችኋለሁ በደንብ ማለት ነው። እንደማታሳፍሩ በደንብ ነው ማምንባችሁ ማለት ነው። ይሄ መሰለ ቦታ አረንጓዴ ቦታ ነው ማሳያችሁ። ባይዞ እንግዲህ አስቡት ድልድዩ እዚህ ጋር ሆኖ በስር የሚገርሙ መኖሪያ ቤቶች አሉ ማለት ነው። እዚህ ውስጥ ያውም በአረንጓዴ የተሸፈነ እንዲህ ዝም ብሎ ቀላል ምናምን አይደለም። በአረንጓዴ በደንብ የተሸፈነ ነገር ነው የምታገኙት። ሄይ ባቢ እንዴት ናችሁ? እየደረስኩ ነው። በስር ቤዝመንቱ እንዴት እንደተሰራ አባይ እንዴት ቆርጦ እንደሚሄድ አሳያችኋለሁ ማለት ነው። አብራችሁን ቆዩ። እየወረድን ነው ወደ ታችኛው ቤዝመንት። የሚገርም ነገር ነው ማሳያችሁ። ዋው ብቻ ምን አለፋችሁ የሚገርም ነው የምታገኙት። በታች ሰደኛላ ወደ ስራ ቴንኪው። በዚህ በኩል ማለት ነው እንግዲህ ቤዝመንቱ ይሄ ቤዝመንቱ አይደለም ፍሪ ስፔስ ነው ያለው ማለት እንትን ያሰራል። የፓርኪንግ ራሱ ቡና መራሱ በጣም የሚገርም እንዴት አንጣለው እንደሰሩት ማለት ነው። አይገርማችሁ? ይሄ ቤዝመንቱ ማለት እንግዲህ ቅድም እንደነገርኳችሁ 380 ሜትር ከመጀመሪያው ጀምሮ አባይን ቆርጦ እስኪሄድ ድረስ ያለው ቤዝመንቱ እንዴት እንደሰሩት አስቡ። ቤዝመንቱ ራሱ አንድ ብቻ አይደለም፣ ከታች ሁለት ቤዝመንት አለው ማለት ነው። ከፍ ስትሉ ከላይ የነበርንበት ቅድም በስማ ታው በቃ ቤዝመንቱ በራሱ በስማ ይሄ ራሱ የፓርኪንግ ሌላ ሬስቶራንቶች መክፈት ይቻላል። አሁን ከተማው እያደገ በደንብ ቱሪስት እየሳበ ሲመጣ አሁን እዚህ አካባቢ በጣም ምርጥና አሪፍ ነገር ነው የሚሆነው ማለት ነው ስትመጡ። ይህ ማለት እንግዲህ እዚያ ጋር ምን አለ በታንኳ አሳ እያጠመደ ይመስለኛል።
ያጠመደ ይመስለኛል እና በጣም የሚገርም ነው እዚህ ጋር ያለው ነገር ማለት ነው። ሀው እሺ አባይ አሁን እየደረስን ነው መቆረጫው ላይ ብዙ ሰው ያለ እዚህ ጋር የሚያጠምዱት አባይ ማለት ሀው ያስባችሁታል። ይሄ አይደለም ማለት እንግዲህ አስቡ። ከዛ ሜትር ጀምሮ እስከዚህ ድረስ አቆርጦ አባይ በዚህ ነው የሚያልፈው። አባይ ደፈረሰ። ደግሞ የቅዱስ ተክለ ሃይማኖት ቤተክርስቲያን አለ እዚህ ጋር ማለት ነው። ወረድ ስትል ከድልድዩ ታች ማለት ነው። ከድልድዩ ታች ስትወርዱ የቅዱስ ተክለ ሃይማኖት ቤተክርስቲያን ታገኛላችሁ። እዛ ማዶ ደግሞ እንደምታዩት ማለት ነው ዙም አድርጌ ላሳያችሁ። የንጉሠ ነገሥት የኃይለ ሥላሴ ቤተመንግስት የነበረው ቤዛዊት ተብሎ የሚጠራው እዛ ማዶ የምታዩት ተራራውን ጫካውን በፌዴራል እየተጠበቀ የሚገኝ ቦታ ነው። እዛ መግባትም መቅረጽም አይቻልም። በጣም ወደፊት ስትራቴጂካዊ ቦታዎች ከሚባሉት አንዱ ያው እሱ ቦታ ነው። ያ ቦታ የሚገርም ነው። ምክንያቱም እዛ ውስጥ ስትገቡ ሁሉ ከተማውን ሁሉ እዛ ላይ ሆናችሁ ከተማው በሙሉ ይታያል። በቃ ምን አለፋት እንደዚህ የምትገባቸው ታንኳ ተሰርተው እነዚህ ማለት የተለያዩ አሳዎች ምናምን የሚያሰግሩባቸው ናቸው። ከቤተ ክርስቲያን እየደረሰን ስለሆነ እዛው ቤተክርስቲያኖች ተሳሉ በግን ይለያላል ያበት ማለት እጅግ ድንቅ ምንድነው አሁን ነጠላ ሲለበስ ቤተክርስቲያን መገባት አይቻልም። ግን አትሊስት ተሳልሜ ወደ አለብኝ ወደ ውስጥ መግባት አልችልም። በዚህ ግን ተሳልሜ ይቀጥላል ማለት ነው ቪዲዮአችን። አሁን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እዚህ ጋር ሱቆች ሰው ያው ገና የጸሎት ስለሆነ እየገባ እንራመድ። ግስ ነው ይሄ እና ምን ያህል ጊዜ ፈጀብህ? ጎበዝ በርታ። እሺ አይዞህ። የሰው እንቅስቃሴ በጣም በቃ ሌላ ሌቭል ገብቷል ማለት ነው። ምክንያቱም በሆነ እዚህ አካባቢ ጥሎች ምናምን ብቻ ሰው ምን አለፋችሁ በደንብ ነው የሚንቀሳቀሰው የሚጓዘው ምናምን ስራ አለ። ትንሽ ቢሆን ሰው ይንቀሳቀሳል። አሪፍ ነገር ነው። ታው ፀሐይ በጣም አለ። ሶስቱ ነገር ነው መቋቋም አለባቸው። ስፔሻሊ ኳስ ደግሞ ፀሐዮች ትንሽ በርታ ይላሉ ከጠዋት ላይ ማለት ነው። የዚህ አካባቢ በጣም እንቅስቃሴ ያለ አሪፍ የሚባል ቦታ ነው ያለው። ብቻ ምን አለፋችሁ ስፔሻሊ ከተሞች አሁን አሪፍ እንቅስቃሴ ነው ያለው። እንቅስቃሴ ነው ምናምን አሪፍ ነገር ነው ያለው። ዝናብ ሲዘንብ ትንሽ የሚከብደው እንጂ ጸዴ ነው። እንዴት ናችሁ?
የአሪፍ ነገር የምታገኙት ስፔሻሊ ማታ ላይ ስትወጡ ሰው ያለው ነገር አይገባኝም ብላ ስትል ነው ማለት ነው። ግን ያምኑን አዎ ለምን አይሆንም? መነሳት አለባቸው። ያው ያን የበፊቱን ድልድይ ጨርሳችሁ ስትመጡ ለመታጠፍ የንግድ የምታደርጉባችኋላ። የንግድ ቦታዎች አሉ እዚህ ጋር ስፔሻሊ የምግብ ነገሮች ናቸው የሚበዙት በዚህ አካባቢ ስትመጡ። ከራባችሁ ምግብ በባህር ዳር ውስጥ ምግብ አይታማም፣ ያን ያህል ውድ አይባልም። የተወሰነ እንቅስቃሴ ካላችሁ ጸዴ ነገር ነው የምታገኙት። ከዚህ እንቅስቃሴዎች ምናምን እዚህ የተሻሉ ናቸው ከሌላው ክፍለ ከተማ አንጻር። ይሄ አሪፍ ነው። ሰው በት ይላል፣ አሪፍ ነው። ግን ጠበብ ይላል፣ በጣም ትንሽ ሊከብድ ይችላል። ያለው እንቅስቃሴ የአካባቢ ይለያል። ደስ የሚል እንቅስቃሴ ነው ያለው ማለት ነው። ምክንያቱም እንግዲህ ያንን የአባይ ማዶ የነበረውን አባይ ቆርጦት የሚሄደውን አልፋችሁ ስትመጡ ነው ወደዚህ። አሁን እነዚህ በዚህ አካባቢ ላይ የምታዩዋቸው ገና ኮሪደር ምናምን አልገባባቸውም። የኮሪደር ልማት ምናምን ገና እዚህ አልተጀመረም። ግን በፊት የጫት ልማት ነች። በይዞ ይቺ ጫት ቤት የጫት ዛፎች ነው የምታዩዋቸው እዛ ጋ ያሉት። ጫት ምናምን እያበረታታን አይደለም። ግን ያው ትንሽ ሙቀት አለ። ግን ይህ ሙቀቱ ደግሞ አንድ አድቫንቴጁ ምንድነው? እንደዛ አይነት አትክልቶች መኖራቸው ጥላ ምናምን ጸዴ ነው የምታገኙ ማለት ነው። እናንተ በፈለጋችሁት ሰዓት እንደዚህ ፀሐይ ሲሆን ድካም ሲሰማችሁ እረፍ የምትሉበት በየቦታው እንዲህ አይነት ቡና ቤቶች መኖራቸው it's nice። ቻው የገበያ ትልቁ ገበያ እዚህ አካባቢ ከሁለተኛው ከተለምዶ አባይ ማዶ አባይ ከተማውን ከሁለት ቆርጦ ስለሚያልፍ ይሄ ቦታ አባይ ማዶ ነው። እዚህ አካባቢ ምንድነው እዚህ አልፋችሁ ስትመጡ የምታገኙት ትልቁ የዚህ ከተማ ትልቁ ገበያ ሲንታል በዚህ ማለት ነው። ጥላ መኖር በየቦታው እንደዚህ አይነት ዛፎች ሲኖሩ ደስ የሚል ነገር ነው። አሁን በጣም ቢዚ ነው። ይሄ ላይ ቢዚ ኤሪያ ነው የምታገኙት ማለት ነው። ቢዚ ኤሪያ በጣም የተጨናነቀ ነገር የአካባቢ በስ የምታገኙት ይህ የምላችሁ ይህ ሊስትሮች አይነት እነዚህ ሞመንቶች ያልፋሉ ይሄዳሉ። ግን ኖርማል ነገር ነው ያለው። ኦልሞስት እየደረስ ትንሽ ይቀር ነው እንዳልኳችሁ ነው። ቢዚ ነው እዚህ አካባቢ ኤሪያው ምናምን ትንሽ ከበድ ስለሚል ቢዚ ኤሪያ ነው የምታገኙ። ይህ ማለት የገበያው ቅድም እንደነገርኳችሁ ሴንተር ቦታ ነው። ሴንተር ቦታ ነው። ቦታ ማለት ፎሬ ሴንተር ቦታ ነው ያለው አካባቢ በጣም ጸዴ ነገር ነው። ይህ ፋሽን ሱቆች ፋሽን ስታይል ምናምን የአካባቢ ማለት
አለ ይመስል ከዛኛው አንፃር ማለት ነው። እንቅስቃሴ ያለው ከበድ ቢሉ ሰው ኖርማል ነገር ነው። ወከባ ማለት ወከባ ያው ይህ በጣም የሚባልበት ቦታ ውስጥ ሴንተሮች ያሉ የሚገርማችሁ ነገር በጣም ቢዚ ከሚባሉ ቦታዎች ውስጥ ነው። ይሄ ከዛ ተነስታችሁ ስትመጡ ማለት ነው የልብስ በሉት ሁሉ ነገር የትራንስፖርቴሽን በሉት እዚህ አካባቢ ነው ያለው። በቃ ሱፐር ማርኬት በሉት እዚህ ያለው ማለት ነው። ሱፐር ማርኬት እዚህ ያለው አሁን የምንገኘው ቅድም ሳሳያችሁ የነበረው የተሰራው የትልቁን ድልድይ ነበረ። አሁን ደግሞ ከበፊቱ ከነባሩ ድልድይ ላይ ደርሰናል። እሱን እንዴት ያኛው ተክቶት እንዴት እንደሰራው ነው ማሳያችሁ ማለት ነው። በጣም ጠባብ የሚባል ለአደጋ ተጋላጭ የሚባል የነበረ ድልድይ ነው። ይሄ የበፊቱ ድልድይ እንግዲህ በምን ያህል መንገድ እንደተቀየረ በጣም የሚገርም ነገር ነው። በጣም ቢዚ ነው። በዚህ ትልልቅ አደጋዎች ተከስተዋል ምናምን ነገር። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብራችሁን ስለቆያችሁ በጣም እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን፣ መልካም ሳምንት። አመሰግናለሁ። ቻው። ሁሌም ከጎናችሁ ስለሆናችሁ አመሰግናለሁ። ቴንኪው። ደህና ሁኑ። ባይ ባይ።